ጤና ይስጥልን ወዳጆች እንደምን አላችሁ? ሰሞኑን አርሲ በተከሰተው አሰቃቂ ግድያ ምክንያት ብዙዎቻችሁ ለምንድነው ምንም ነገር የማትናገረው ሐሳብ የማትሰጠው የሰው ህይወት አይደለም ወይ የሰው ደም በከንቱ ሲፈስ እንዴት አጀንዳ አድርገ በዚህ ላይ ሐሳብ አሰጥም ብላችሁ ብዙ ወዳጆቼ ጠይቃችሁኛልና እኔም እዚህ ላይ አንድ ሐሳብ ልሰንዝር ብዬ ነው የገባውት። አሁን እውነት ለመናገር እኔ ዛሬ ሳይሆን ላለፉት 30 ዓመታት በተለይም ደግሞ ከለውጥ ወዲህ የታጠቁ ኃይሎች አሸባሪዎች፣ ዘራፊዎች፣ ሽፍቶች እንዲጠፉ ወይም ህሊና ገዝተው ወደ ሰላማዊ ህይወት እንዲመለሱ ያልተናገርኩት ያልሰነዘርኩት ሐሳብ የለም። ኢትዮጵያ ቴሌቪዥንን መከታተል ትችላላችሁ። ነው የሰጧቸውን ሐሳቦች በአዲስ ዘመን፣ በፋና፣ በዋልታ፣ በኤልቲቪ ኢትዮጵያ ውስጥ አሉ በተባሉ በሀገሬ ቲቪ ኢትዮጵያ ውስጥ አሉ በተባሉ በታወቁ ቴሌቪዥኖች ላይ ወጥቼ ይሄንኑ ስለፈልፍ ቆይቻለሁ። በተለይ last 7 years 8 years። ነገር ግን ይሄ አሁን ሰሞኑን አርሲ የተከሰተው ነገር ልክ አዲስ እንደሆነ ነገር አድርጋችሁ ለምንድነው ድምጽ የማትሆነው የማትናገረው? የኦርቶዶክሳውያን የክርስቲያኖች ደም ሲፈስ ብላችኋል። ሽፍቶቹ ክርስቲያን እስላም ብለው አይደለም ከፋፍሎ ደም የሚያፈሱት። ለፖለቲካ ይጠቅመናል ያሉ ቀን ክርስቲያን ይገላሉ። ለፖለቲካ አይጠቅመንም ክርስቲያን መግደል እስላም ይሻላል ያሉለት እስላምን ይገላሉ፣ ሽማግሌ ይገላሉ፣ ሌሎች ታዋቂ ሰዎችን ይገላሉ፣ ተማሪ ይገላሉ፣ መምህር ይገላሉ፣ ይዘርፋሉ፣ ያግታሉ እና በርካታ ወንጀሎችን ሲፈጽሙ ከርመዋል። እንግዲህ እነዚህ ሰዎች እርምጃ የሚወስዱት የሚገሉት ደግሞ ምን አይነት ሰዎች ናቸው ብትሉ እንደው አሁን ከተቃቀስኳቸው ውጪ ምንም ጥበቃ የሌላቸውን ምንም አይነት ጥበቃ የሌላቸውን እና ለህይወታቸው ለኑሯቸው ከቦታ ቦታ የሚንቀሳቀሱትን ተጨማሪ ሌሎች ዜጎችንም ነው። ስለዚህ እነዚህ ወንጀለኞች መናገር ካለብን ወይም ደግሞ ማውገዝ ካለብን በጋራ አውግዘን ከመንግስት ጎን ቆመን ከህዝብ ጎን ቆመን እስከ መጨረሻው እንዲጠፉ ማድረግ እንጂ ከላይ የሆነ እርምጃ ሲወስዱ እሱ ላይ ጮኸን የሆነ እርምጃ ሲወስዱ እሱ ላይ ጮኸን አይደለም። ዛሬ ማታ በሰፊው በዚህ ዙሪያ እንወያያለን። ወንጀለኞች ጠመንጃ ተሸክመው በየጫካው በየጎጡ በየምኑ እየተሯሯጡ የሰውን ደም የሚያፈሱትን ሁላችንም ማውገዝ መቻል አለብን። በአንድ እጃችን እነሱን የሚደግፍ ሐሳብ እየሰነዘርን ጠመንጃ እየገዛን እየሰጠን ጥይት እየገዛን እየሰጠን በየሶሻል ሚዲያ ለነጻነት ነው የሚታገሉ እያል እንዲህ ያለ የሰውን ደም ሲያፈሱ ደግሞ መንግስትን እንወቅሳለን። አዎ መንግስት የህብረተሰቡን ሰላም መከላከል አለበት፣ እዚህ ላይ ምንም ጥርጥር የለኝም። ነገር ግን መንግስት በእያንዳንዱ ዜጋ በር ላይ የጸጥታ ኃይልን አያቆምም። መንግስትን ማገዝ ያለብን እኛም ዜጎችም ነንና በጋራ ልናወግዛቸው ከውስጣችን መንጥረን ልናወጣቸው ይገባል። ዛሬ ማታ በዚህ ላይ ነው የምንወያየው። ፎሎ አድርጉ፣ ሼር አድርጉ። የሰው ልጅ ደም በከንቱ ፈሶ አይቀርም። እነሱም የእጃቸውን ያገኛሉ ተስፋ አረጋለሁ። ሼር አድርጉላቸው፣ ፎሎም አድርጉኝና ዛሬ ማታ 1 ሰዓት ላይ ጠብቁኝ። ቴንክ ዩ